ከአብነት ተማሪዎች ይልቅ ቁጥር መጨመር ያለበት ሰንበት ትምህርት ቤት ላይ ነው። አብነት ተማሪዎች ነጥረው የወጡ ቄስ የሚሆኑ መሪ የሚሆኑ ናቸው፣ የክህነቱን አገልግሎት የሚሰጡ። ሰንበት ትምህርት ቤት ግን ቄስ ለመሆን ሳይሆን ክርስቲያን ለመሆን አማኝ ለመሆን የምንማርበት ክፍል ነው። ስለዚህ ሴት በመሆኑ አትገለልበትም፣ ወንድ በመሆኑ የተለየ ቦታ አይሰጠውም። ሴቶችንም ወንዶችንም መሰረተ እምነት የምናስተምርበት ክፍል ነው። ምዕመናን እንዲበዙ የምናደርግበት ክፍል ማለት ሰንበት ትምህርት ቤት ነው። የአብነት ትምህርት ቤት እንዳልኳችሁ ተጨምቆ በጣም ጥቂቶች የሚራቀቁበት ነው። ሰንበት ትምህርት ቤት ግን አጠቃላይ የክርስቲያን ልጆች ሁሉም የሚገኙበት ነው። ከዛ አንጻር ስናየው 1000 ሕፃናት ናቸው ቆቦ ከተማ ላይ ያሉን። በእውነት 1000 ሕፃናት ናቸው። ቁጠሯቸው እናንተ ብዛታቸውን፣ በጣም ብዙ ናቸው። ለምንድን ነው ግን የማይማሩት? አባቶች አሁን ምዕመናን መቼም ድፍረት አይደለም እንደው ስለ ሀሎተ ስለ ቤተ ክርስቲያን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ንገረኝ ብትባሉ አባቶች አሁን የምትሉት አለ? እንደው እውነቴ ነው የምትሉት አለ? የለም። ለእኛም ለካህናቱም ጭንቅ ነው ይህን መልስ መመለስ። እንዳልኳችሁ ነው፣ ዜማው ላይ ነው ያተኮርነው። በጣም ችግር ነው። ግን ያው አባቴ ክርስቲያን ነው፣ አያቴም እንደዚያ ናት፣ ቅድመ አያቴም እንደዛ ነው፣ እኔ የአባቴ እናቴ እምነት ነው በሚል ነው የያዛችሁት። የእናንተ ልጆች ግን እንዲህ ብለው ይቀጥላሉ ነው ወይ? ይቀጥላሉ ወይ? አሁን የነቃ ዘመን ነው። የአባቴ የእናቴ በሚል አይደለም። አውቆ ገብቶት ተረድቶት መኖር የሚፈልግ ነው ትውልዱ። ሰንበት ትምህርት ቤት ማለት ልጆቻችሁ ከእናንተ እንዲሻሉ የምታደርጉበት ነው። የአብነት ትምህርት ቤት ማለት ልጆቻችን ከእኔ እንዲሻሉ የምናደርግበት ክፍል ነው። ስለዚህ ለዚህ ጉዳይ እባካችሁ ጊዜ አትስጡ። በሳምንት 2 ቀን ለ2 ሰዓት እድል ስጧቸው ለልጆቻችሁ እባካችሁ። የመንግስተ ሰማያት ጉዳይ ነው ይሄ ጉዳይ። ይሄ መረጃ የመንግስተ ሰማያት መረጃ ነው። ይሄን የማያውቅ ትውልድ ሊኖር አይገባም። በዚህ መሰረት ማሰብ ይኖርብናል። ለዚህ የደብሩ አስተዳዳሪ የደብሩ ሰበካ ጉባኤ ከምንም በላይ ቅዳሴው ታጎለ አልታጎለ ብቻ ላይ አይደለም። በደብራችን ውስጥ ያሉ ሕፃናት ገብተው እግዚአብሔርን እያወቁ ነው ወይ ነው ትልቁ ጥያቄ መሆን ያለበት። ስለዚህ በዚህ መሰረት ቁጥራቸው ላይ መትጋት፣ ከመጡ በኋላ ደግሞ ማን እያስተማራቸው ነው? ቅድም እንዳልነው ነው። እንደኛው እንዳብነት ትምህርት ቤቱ ያው መዝሙር ላይ ነው የሚያተኩሩት። በቃ መዝሙር ላይ ነው። ምክንያቱም የሚያስተምራቸው መምህር አልተመደበም። የተሻለ ያጠና ልጅ ካለ ያችን እያለ ነይምዬ እያስባለ ሰዓቱን እየሞላ እነዛ ይሸኛቸዋል። ግን ከዚህ በኋላ አባቶች ምከሩበት። ቀዳሲያን አብዝተን የቀዳሲያንን ቁጥር አሁን ደብረ ሰላም መድኃኔዓለም ስንት ቀዳሲያን አሉ? ስንት ይኖር ይሆን? በምድብ ስንት ይሆናል? እንዳጠቃላይ 3 ምድብ ነው። 15 ማለት ነው። 3 ምድብ 15 አይደል? አዎ ጥሩ ነው። እኒህ ምንድን ናቸው? ያመኑ ሰዎችን የሚመግቡ ናቸው። መመገብ ይባላል። አሁን ይሄ ምስጢራት መፈጸሙ መመገብ ነው ይባላል። ግን ወደ ምግቡ የሚያመጣ እረኛ አለ ወይ ነው? ወደ ምግቡ የሚያመጣ የለንም። እና 15 ቀዳሳያን ከመቅጠር 5 መምህራንን መቅጠር ይቀድም ነበር እውነት ለመናገር። ምክንያቱም የሚድነውን የሚያበዙት መምህራኑ ናቸው። እነዛ መጋቢዎች ናቸው። ሲመጣ ቀድሶ ማቁረብ፣ አምኖ ሲመጣ ማጥመቅ አይደለ ስራቸው። ግን ወደዛ ግባት የሚያመጣ መምህር ከሌለ እንዴት ነው የምንሆነው? ለዚህ ነው በአንድ ደብር እስከ 300 ካህናት እንኖራለን። አሁን አዲስ አበባ ላይ የሚቆርበው ግን ስንት ነው ቢባል ዜር ያሳያችሁ የለም።
ስለዚህ ሰንበት ትምህርት ቤት ላይ እንዲሳተፉ ሰባክያኑ ሰባኪ ሲመደብ እሁድ ጠዋት ደህና ዋላችሁ የሚል አይደለም፣ ደህና አደራችሁ የሚል አይደለም። ቅዳሜንና እሁድን ጠብቆ የሚያስተምር ነው። ስለዚህ ቁጥራቸውን መጨመር ምክንያት ለአንድ ሰው ይከብዳል። መቼም አሁን የዜማ ትምህርት መጮህ ነው አድካሚነቱ። ግን አንድ ጊዜ 7 ዓመትም 8 ዓመትም ተምረው ይዘውታል፣ አይቀያየርም።